ለማን ተሰጠ? ይህን ትምህርት ቤት እኮ ቀደም ሲባል ከ6ኛ ወደ 4ኛ ወርዶ ነበር። በግጭ ስለማይጠፋ በግጭ ጊዜ ማለት ነው። ያን በ9 የመማሪያ ክፍል ቤት በመንፈቅ ውስጥ ሰርተህ እስከ 8ኛ ክፍል አስተምረው ህዝብ ስትማር ቆይታል። ዛሬ የቀዘቀዙበት ምክንያት ምንድን ሆነ? ተነይቶ ደሞቻችን ጋር የሚያከል የወደው ደግሞ እንድታነሳ ነው። የወደቀውን ማንሳ ተቀደም ገብተን እንዳነሳ ሁላ አሁን ደግሞ ወደቀውን ነገር ማንሳ። ሰላም አይደለም ምንተኛው በጣም እየተሰቃየ ቅድም እንደተገለጸው ጓዱ እንደገለጸው እንኳን እኛ ያሳደግናቸው እንኳን ዲዛይናቸውን ቀይረው ብዙ ነገር ሲያደርጉ ያው ተደርሶባቸው አሁን ትንሽ ቆይታ ለምስሉ ትንሽ ቆይታ ያን እንግዲህ እግዚአብሔርን የመጀመሪያው ሆኖ ሰላሙን ይስጠርልን፣ ሰላሙን ይስጠርልን። በእኛ በኩል ሰርተን የምናገኘውን ቅሬታም አቶ ኃይሌ እግዚአብሔር ፈቅዶ እንኳን እዚህ ቦታ ላይ እንድትለጥ አደረገ። ስታስበውም ነበር ጭንቀበሌ ችግሯን ታውቃለህ፣ ብዙ ጓዶች ታውቃላችሁ። ግን የደረሰንን ሲል ቅሬታም እየወጣ ችግሯን 1-2 ጋር እያነበብን ነበር። ቀጠሮ እየተሰጣ እድሩ አገጠሙ። እንግዲህ እግዚአብሔር ፈቅዶ መንግስትና እግዚአብሔር በሂደት እውነትም በሂደት ችግሯ 1-2 ብሎ ተነጥፎ ሊወጣላት ነው መሰለኝ። እንግዲህ መጨረሻችሁን እናያለን፣ ማየታችን ብዬዋለሁ። ስለዚህ ይህች ሀገር እንደተባለው አሁን ወሎ ከዚህ ነው። በጅራቱ ስንት በሺህ የሚቆጠር በመቶ የሚቆጠር ህዝብ አለ። ያ ህዝብ ጤና ጣቢያ የለውም። የት ነው የሚጠቀመው? አሸን እስከሚደርስ ወላድ እናንተ ይሰውት ተቆላ ወሻትም ሲያዘፋፍፍ ይወጣል። ደጋው ባሩቅ ሳይል ይወጣል። ስንት ሰው እንዳለፈ እንዴ ባሩቅ ህዝብ አዘገበው መሰለኝ እንጂ ሪፖርቱን በግልጽ ማቅረብ ይቻላል። ግን አልተዘጋጀም። በእውነት አሁን እንደው አጋጣሚ ሆኖ እንደው ልትወው እንጂ ይህን ጉዳይ ባለማጓያታቸው ሪፖርቱን እንዳናቀርብ ባለመዘጋጀቱ ይህ እንደው በጣም የሚሰማኝ ነገር አለ። ብዙ ጉድለቶች አሉ። ስለዚህ ከዚህ ብቻ ነው የሚያዋስኑ፣ በበረሃ ነው የሚኖረው። ከዚህ አጋጣሚ እዚች ወንዟ ሾላን ይዛ ወደ ቤት ትንሽ ያሉ ሰዎች አሉ። መብራት የለም፣ ቅድም ተጠቅሷል። ውሃ የለም። ስንት ህዝብ ነው በዚህ የሚሰቃየው? ከዚህ ካታበታይ ከመስኖ የሚጠቀሙበት ታውቃላችሁ፣ ሁላችሁ አልበራ ታውቃለህ። አብዛኛው ወላጅ ጊዜ ወይኔ ፈላ ሳይቀር ያውቀዋል። ያን ሁሉ ተሸክሞ ግን በደኔ ደከመኝ ሳይል ሰላም ፈልጎ ይመጣል። ሰላም ፈልጎ ይመጣል። ታዲያ ችግሩ ሲናገር መንግስት ካልደረሰ ለማን ነው የሚናገረው? ማን ነው የሚደርስለት? እኛ ባለፈው ሰኔ አካባቢ እናቶ ማሩ ጋርና እናቶ ጣባባቸው ጋር 1-4 ሆነን እያለቀስን ነበር። ያ ህዝብ ወይ ተወላጅ ታልሆነ ንገሩ፣ ወይ አስቀይሞት ሆነ እኛም በማናውቀው ነገር ይህን መንግስት ብልጽግናን አስቀይሞት ሆነ ተናገሩ እንጂ ለበለዚያ እንደዚህ የመኪና መንገድ ሁሉ ነገር አንድ ነገር ዙሪያ ታጠሩበት የእናንተ መሪነት እስከ ማለት ነው። የአገር ልጅ ናቸውና በአማርኛ ያጠለፉንም በሰላም ሰጠው። ይሄ ሁሉ ጥማት አለብን። አገር መሆኑን ፍላጎታችሁን ይሰማል፣ ይታወቃል። ነገር ግን አሁን በዛሬው ዕለት ወይም በዛሬው ዓመት ወይም በዚች ቀን ወይም በዚች ሰዓት ወይም በዚች ዓመተ ምህረት ሁሉ ሰላም ተነሳ በየቦታው በብዙ ጊዜ ይታወቃል። ከእናንተም የተነሳ ስላለ እኛ ጋር ግን ሰው የተማረ በላህ በሚል የመጀመሪያው መሰረተ ትምህርት በሚነሳበት ሰዓት ሰው ተማር በሚል ደረጃ ይህን ትምህርት ቤት ተተክሎ ብዙ ልጆች ስላፈሩ ብዙ ሰዎችም ከዚያ የተረፍነው ደግሞ ሰላም የነሱ አባቶቻችን ብዙ ሰዎች ወንድሞቻችን አባቶቻችን ያለቁ የተጨረሱ ብዙ ሰዎች የተገበገቡ ስላሉ አሁን እኛ ሰላም እንድናጣ ስለማንፈልግ ልጆቻችንም እኛን እስካሁን ድረስ ሰላሙ ተከብሮ የኖረ መሆኑን በግልጸኝነት ብናገር ምንም የሚያፈራይ ነው ለማለት ፈልጌ ነው። ይሄ መጀመሪያው እስከምን ጊዜ ቢሆን ሰላም የምንኖረው ለማለት ፈልጌ ነው። ሰላምን የምንፈልገው ነገር ግን እኔ ግን ቅድም እንዳልኳቸው የሀገር እየተውጣጣን እየላከን በወረዳችንም ሆነ በዞን በተለያየ መልኩ ልማትን በተመለከተ ትምህርትን በተመለከተ ውሃ ጥምን በተመለከተ
እንዲሁም የመንገድ አውራ ጎዳና በተመለከተ ብዙ ችግር፣ የጤና ጣቢያ ጉዳይ ሁሉ ነገር የተመለከተ እዚህ ሀገር ላይ ጉዳት አለበት። ተመልካች የለውም። ቢጮህም የሚሰሚ አካል የለውም። በዚህ ባለመኖሩ የተነሳ በእውነት በዛሬው ዕለት እዚህ ቦታ ላይ የሲስቴም መስሪያ ቤት መጣችሁ እዚህ ቦታ ላይ ተገኝታችሁ እንዲህ ስታነጋግሩን እንዲህ ትጠይቁን፣ አቤት ደስታ፣ አቤት እልልታ፣ አቤት እንዲያው እንዴት ብዬ ልናገር? በእውነት እያለቀስኩ ነበር የምናገረው። ደስ አይላችሁም እንጂ እያለቀስኩ በእውነት ልበላችሁ። ምክንያቱም የሀገር አሁን ወደዚህ በታች ወረድ ብሎ ለማያውቀው ሰው ለማታውቁት ሰዎች እዚህ ሀገር ለተወለዱትና ለኖሩትማ ምን እናገረዋለሁ? ለማታውቁት ሰዎች ከዚህ በታይ ሽመን ተሽሰው ነው ያለው። ሽመን ተሽሰው ይሄ ሰው በምንድን ነው እዚህ ይሄ ኩቤ ነው የሚባለው ትምህርት ቤት ወይም ኮሶ ትምህርት ቤት ነው የሚባለው። ይሄ እዚህ በታች ደግሞ ሲደርስ ተቆላው ተሸክመን ስንመጣ ተሸክሞ ሲመጣ እዚህ ብዙ ሰው እያሳረፍን ወደ ታይ መልሳቸው አትሄዱም እያል እዚህ እየቀበርን ነው የምንገኘው። በምን የተነሳ ነው? ሕክምና ቦታ ስለጠፋ በቅርቡ ስራ አልተገኘም። ስለዚህ አውራ ጎዳና መኪና የለ ደርሶለት ቶሎ ያወጣው በአልጋ ሲጓጓዝ በቃጦመር ሲጓጓዝ በዚህ የተነሳ ማለት ነው ይሄ ሁሉ ችግር አለ። ነገር ግን ትልቁ ነገር አሁን የኛ እንዳላበዛው ደግሞ ብሌ ነው ማአት ነገር መተርተር ማአት ነገር መናገር ፈልግ ነበር። ነገር ግን አጠር ለማድረግ የምፈልገውን ያሁን የውሃ ምንጭ ሰው ጠግቦ ያቅምት ይበት ውሃ ጥም ሲያርሱሎ ጉሮሮውን ትንሽ እንዲያች እንደ ማርያም እንቃቃቷ ላይ እንዲች ጠብ አድርጋ እንደተማሩ አካል ማለት ነው። ስለዚህ እንደዚያ ትንሽ እየራስ ብሎ ነው የሚያለው። ልርገብማ ካለ በተሰቡም ያራል። ስለዚህ እንዲህ ተበቃቅቶ ነው አዳሉ። ይህንን አንዱ መታሰብ እንድትይዙልን በትልቁ የውሃ ችግር አንዱ እንድትይዙልን ያስፈልጋል። መብራት ወፍጮን በተመለከተ እዚህ በግጦት ነው የምንሄደው፣ ወደ ሾላ ነው የምንሄደው ገበያ የምንሄደው በግጦት ነው። ወደዚህ ሌላ ገበያ የለንም። ማሪያ ወራይሉ ቀጭኔ ተሻግረን ነዋ፣ ቀጭኔ ተሻግረን ግሼ ነዋ፣ ሌላ ገበያ የለንም። በዚህ ጉዳይ ጎዳናው 5 አህያ ሳይሄድ አይከርም። ክረምቱ የበጋም ዝናብ እንዲሁ ተጣለ እንደዚሁ ሳይሄድ አይከርም። ሰውማ እታይ ድረስ ያወርደውና ያዘው ቅደመው በማለት ተየጅረት አዳንሱ አይጠፋም። ዋናተኞች እነዚያ ቶሎ ቀብ እያደረጉ ያድኑለታል፣ ለዚያውም የሞተው ሰው ማለት ነው። ስለዚህ የአውራ ጎዳናው ብቻ ሳይሆን ድልድይስ በተመለከተ እንደው በክረምት ዘና ብለን እንድንገበይ ቢሰጥልን ብትዘረጉልን ብታደርጉልን እግዚኦታችን አቤቱታችን ቢሰማልን እግዚአብሔር መድኃኔዓለም እዚህ ቦታ ላይ አንጥቷችኋልና ይህን ጉዳይ እንድታስቡልን ለማለት ፈልጌ ነው። ይብቃኝ። እኔ ብዙ ነገር መተርተር እችላለሁ።